የዚች ሴት የሰውነት ክፍሎች ትላልቅ ስለሆኑ ሁሉም ወንዶች ከሷ ጋር ለመተኛት ይመኛሉ። እሷም ይህንን አማላይ ሰውነቷን በመጠቀም ከበርካታ ወንዶች ጋር ተኝታለች። ሁሉም ወንዶች ግን ከዚች ሴት ጋር ከተኙ በኋላ የሚናገሩት ነገር አንድ አይነት ነው። ሰላም ሁሉም ፊልም የምንመለከተው ኔክድ ገን የተሰኘውን ምርጥ ፊልም ይሆናል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ። ፊልሙ የሚጀምረው ፍራንክ ዴቪን የተባለን ፖሊስ በባቡር ጣቢያ ውስጥ እያሳየን ነው። ፍራንክም በባቡር ጣቢያ ውስጥ ወንጀለኞችን ሲመለከት ከነሱ ጋር ተኩስን ይጀምራል። ፍራንክም በርካታ ወንጀለኞችን ከገደለ በኋላ በሽጉጥ ውስጥ የሚገኘው ጥይት ያልቅበታል። የዚህን ሰዓትም M4 የተባለውን መሳሪያ በመጠቀም በርካታ ሰዎችን ገደለ። ቢሆንም ግን በፖስታ ቤት ውስጥ የሚሰሩት ሰራተኞች በሙሉ በርካታ ሆነው እሱ ላይ መተኮስ ይጀምራሉ። የዚህን ሰዓትም ፍራንክ ከእንቅልፉ ይነሳል። በእውነቱ ፍራንክ ፖሊስ ቢሆንም እስካሁን የተመለከተው ነገር ግን ህልም ነበር። ትዕይንቱ ሲቀየር በስቴት ቪል እስር ቤት ውስጥ አንዲት ሙሬል የተባለች ሴት በእስር ቤት ውስጥ የሚገኘውን ሮኮ ዲሎን የተባለን ሰው ታናግራለች። በእስር ቤት ውስጥ የሚገኘው ሮኮ ለዚች ሴትዮ ልጇ ነው። ሮኮም አሸባሪ ስለሆነና በርካታ ቦታዎች ላይ ፈንጂዎችን ስላፈነዳ ታስሯል። ሙሬልም ወደዚህ ስትመጣ ፓፕሽሚር የተባለን ሰው ይዛ ነበር የመጣችው። ፓፕሽሚርም ለሮኮ አዲስ ስራ ይዞለት መጥቷል። በዩናይትድ ስቴትስ ውስጥም ከፍተኛ የቦምብ ጥቃት እንዲያደርስለት ይፈልጋል። ሮኮም አሁን ላይ በተሳካ ሁኔታ ከእስር ቤት ካመለጠና ፍንዳታውን ካደረሰ 5 ሚሊዮን የአሜሪካን ዶላር እንደሚከፈለው ተነገረው። ትዕይንቱ ሲቀየር ፖሊስ የነበረው ፍራንክ አሁን ላይ ጡረታ ወጥቶ እንዳለ እንመለከታለን። የፍራንክ ባለቤትም ጄን ድሬቭን ትባላለች። ሁለቱ ባለትዳሮችም አሁን ላይ በመሃላቸው ትልቅ ችግር ተፈጥሯል። ከጋብቻ አማካሪያቸው ጋር በሚያወሩ ሰዓትም ጄን ፍራንክ ልጅ የመውለድ አቅም እንደሌለውና ሰነፍ ሰው እንደሆነ ትናገራለች። ፍራንክም ልጅ መውለድ ሳይችል ቀርቶ ሳይሆን ጄን ስሜቱን እንደማታረካና ከሷ ጋር መተኛት ስለማያስደስተው እንደሆነ ተናገረ። የጋብቻ አማካሪያቸው መጨቃጨቁን እንዲያቆሙና ሁለቱም አስደሳች በሆነ ሁኔታ ዛሬ ምሽቱን አብረው እንዲያሳልፉ ይመክራቸዋል። ጄንም ፍራንክ ስሜቴን አታመጣውም ስላለ በጋብቻው አማካሪ ፊት ለፊት አፍንጫውን እየነካካችሁ ትስመዋለች። የዚያን ቀን ዕለትም ለእራት የሚሆናቸውን ዕቃ ለመግዛት ፍራንክ ወደ ሱፐርማርኬት ይሄዳል። በሱፐርማርኬት ውስጥም ትላልቅ ጡት ያላት ሴት ወደሱ በመመጣ ሰዓት እንዳላየ መስሎ የሴትየዋን ጡት መነካካት ይጀምራል። ፍራንክም ወደ ቤት ከተመለሰ በኋላ እራቱን ሰርቶ ጨርሷል። የዚህን ሰዓትም ኤድ ሆከን እና ኖርድበርግ የተባሉ ጓደኞቹ ይመጣሉ። እነዚህ ጓደኞቹም ቀድሞ በፖሊስ ጣቢያ የሚሰራ ጊዜ የሚያውቃቸው ሰዎች ናቸው። አሁን ላይም ከባድ ወንጀለኛ ስላጋጠማቸው እሱ እንዲረዳቸው ይፈልጋሉ። እነ ኤድን የሚያስቸግራቸው ወንጀለኛ አሸባሪ ሮኮ እንደሆነ ተነገረው። ፍራንክም የሮኮ ፍቅረኛ የሆነችውን የታኒያ ፒተርሰንን ፎቶ ተመለከተ። ፍራንክም ከዓመታት በፊት እሷን እንደሚያውቃትና በእሷ ላይ ምርመራ ማድረጉን ይናገራል። ፍራንክም የአሸባሪው ፍቅረኛ ከዚህ በፊትም ሲመለከታት ትላልቅ ጡቶች ስለነበሯት ወደ እሷ ለመሄድ ፈልጓል። ነገር ግን የዛሬውን ምሽት ከሚስቱ ጋር ማሳለፍ ስላለበት በሁለቱ ሀሳብ መካከሎች እያመነታ ይገኛል። የፍራንክ ጓደኞችም ከሚስቱ ጋር የሚያደርገውን እራት ትቶ ወደዛችኛዋ ሴት ጋር እንዲሄድ ይገፋፉታል። ፍራንክም ታኒያ ወደምትሰራበት ክሊኒክ በመሄድ ጓደኞቹን ለመርዳት ይወስናል። ፍራንክም ወደ ክሊኒኩ ከሄደ በኋላ በእግር ኳስ ጨዋታ ወቅት እጁ እንደተሰበረ ሰው ማስመሰል ይጀምራል። ብዙም ሳይቆይ አማላይ የሆነችው ታኒያም ወደሱ ጋር ትመጣለች። ፍራንክም ታኒያ ወደ ጠራችው ክፍል ይገባል። ክፍሉ ግን የማዋለጃ ክፍል ነው። ዶክተሮቹም ለፍራንክ የዘር ፍሬውን እንዲሰጥ አንድ ዕቃ ይሰጡታል። ከሰዓታት በኋላ ዶክተሮቹ ከፍራንክ ላይ በርካታ የዘር ፍሬዎችን እንደወሰዱ እንመለከታለን። ይህም የሆነበት ምክንያት ፍራንክ ስለ ታኒያ መረጃ እስኪያገኝ ድረስ በድጋሚ የዘር ፍሬውን እየሰጠ ስለነበር ነው። የዚያን ቀን ምሽትም ፍራንክ ወደ ቤቱ ተመልሷል። በርካታ የዘር ፍሬውን ግን በሆስፒታል ውስጥ ስለጨረሰ አሁን ላይ ምንም አይነት የወሲብ ፍላጎት የለውም። ጄን ደግሞ ከባለቤቷ ፍራንክ ጋር አሪፍ ጊዜ ለማሳለፍ ተዘጋጅታ ትገኛለች። ጄንም ፍራንክ በድጋሚ ወደ ፖሊስ ስራው መመለሱን ስላወቀች በሱ ላይ ትናደዳለች። ወደ ክፍሏም ሄዳ በምታለቅስ ሰዓት ፍራንክ ተከትሏት ይሄዳል። ፍራንክም ሳያስበው ስለታን መረጃ የጻፈበትን መሐረብ ለባለቤቱ እንባዋን እንድጠርግበት ይሰጣታል። ይሄኛው እቅዱም ስላልተሳካ ፍራንክ አሁን ላይ እንደ ወንጀለኛ ወደ እስር ቤቱ ለመግባት ወስኗል። ሮኮ ወደሚገኝበት እስር ቤትም ከገባ በኋላ አንድ ክፍል ከሱ ጋር እንዲደርሰው አደረገ። ፍራንክም ለሮኮ ዘስላሸር በሚል ስሙ ይተዋወቀዋል። ከፖሊሶቹም ሮኮ በቅርብ ከእስር ቤት የማምለጥ እቅድ እንዳለው ሰምቶ ነበረ። እናም ፍራንክ ስለሱ እቅድ ምንም የማያውቅ በማስመሰል ከእስር ቤት እንዲያመልጡ ሀሳብ ያቀርብለታል። ሮኮም ማምኖት ስለነበረ የማምለጥ እቅዱን ከፍራንክ ጋር ይካፈላል። የዚያን ቀን ምሽትም በእስር ቤት ውስጥ ረብሻን ካስነሱ በኋላ በማምለጫቸው አድርገው ከእስር ቤት ይወጣሉ። ከእስር ቤት ውጭም የሮኮ እናት ሙሬል እየጠበቀቻቸው ስለነበር ከእሷ ጋር አብረው ይሄዳሉ። አሁን ላይ እነ ፍራንክም የሮኮ መደበቂያ ቤት ጋር ደርሰዋል። ፍራንክም የበለጠ መረጃዎችን ከሮኮ ላይ ለማወጣጣት እየሞከረ ነበር። ንግግራቸው ግን ትላልቅ ጡቶች ባላት በታኒያ ተቋረጠ። ፍራንክም መረጃ መሰብሰቡን ትቶ የታኒያን ጡቶች መመልከት ይጀምራል። የዚህን ሰዓት እነ ሮኮም እሱን ተጠራጥረውት ስለነበር ዓላማው ምን እንደሆነ ሽጉጥ
ደቅነው መጠየቅ ይጀምራሉ። ፍራንክም ልዩ ዓላማ እንደሌለውና ከእስር ቤት አብሮት ያመለጠ ጓደኛው እንደሆነ ነገረው። እነ ሮኮም በድጋሚ ፍራንክን ያምኑታል። ትዕይንቱ ሲቀየር ጄንና ጓደኛ ሉዊዝን እንመለከታለን። ጄንም ባለቤቷ ምንም ሊያረካት ስላልቻለ በጣም በሐዘን ውስጥ ሆና እያለቀሰች ነበር። የዚህን ሰዓትም ባለቤቷ ፍራንክ የሰጣትን መሐረብ በምትጠቀም ሰዓት የታንያን አድራሻ ከመሐረቡ ላይ ታገኛለች። ጄንም በመሐረቡ ላይ የተመለከተችውን አድራሻ በመጠቀም ወደ ታንያ ቤት ትሄዳለች። ትዕይንቱ ሲቀየር ፍራንክና ታንያ በቤት ውስጥ ለብቻቸው ይገኛሉ። ታንያም ልብሶቿን እያወለቀች ከፍራንክ ጋር አብሮ እንዲተኙ መጠየቅ ትጀምራለች። ፍራንክም የዚህን ሰዓት ባለቤት እንዳለውና በሷ ላይ መማገጥ እንደማይፈልግ ነገራት። ታንያ ግን የፍራንክን ንግግር ችላ በማለት ከንፈሮቹን ተስመዋለች። በሌላ በኩል ጄን ወደ ታንያ ቤት ደርሳለች። ወደ ውስጥ በምገባ ሰዓትም ፍራንክና ታንያ እየተሳሳሙ አገኘቻቸው። ፍራንክም ጄንን ከዚህ በፊት የሚያውቃት ሴት እንደሆነችና አሁን ላይ የሱን መፈታት ስላወቀች ወደ እሱ እንደመጣች በመናገር በቤት ውስጥ የሚገኙትን ሰዎች አታለላቸው። በማግስቱ እነ ሮኮ ቀጣይ እቅዳቸው ምን እንደሆነ ፍራንክ ማጣራት ይጀምራል። ፍራንክም አሁን ላይ የሮኮ ቀጣይ እቅድ በከተማ ውስጥ በሚዘጋጅ ታላቅ ኢቨንት ላይ በፖስታ ውስጥ ቦምብ አድርጎ ማፈንዳት እንደሆነ አወቀ። ምሽት ላይም በሮኮ እቅድ መሰረት ወደ ኢቨንቱ ጋር ይሄዳሉ። ሮኮም ለታንያ ፖስታውን ይሰጣትና ኢቨንቱ ካዘጋጃቸው ፖስታዎች መካከል እንድታደርገው ይነግራታል። ታንያም ፖስታዎቹን የሚጠብቃቸው አንድ ሰው እንዳለ አወቀች። ይህንንም ሰው ሰውነቷን እየገላለጠች ለማማለል ትሞክራለች። ይህ ግን ለሰውየው ምንም ስሜት አልሰጠውም። ታንያም በመቀጠል ከላይ የሚገኘውን ልብሷን በማውለቅ ጡቶቿን እያሳየች ሰውየውን አደነዘዘችው። አጋጣሚውንም ተጠቅማ ቦምቡ የሚገኝበትን ፖስታ ከሌሎቹ ጋር አቀላቀለች። በሌላ በኩል ፍራንክ ሙሬልን በመኪና ውስጥ አስሯት ቦምቦቹን ለመፈለግ ከባለቤቱ ጋር ወደ ኢቨንቱ ይገባል። የፍራንክ ባለቤትን ፖስታዎች ወደ መድረክ ከመሄዳቸው በፊት መፈለግ ትጀምራለች። ፍራንክም ከአንደኛው መድረክ ወደ ሌላኛው ለመዘዋወር በሚሞክር ሰዓት ፕሮግራሙ የምትመራውን ሴት ይመታታል። ይህ በእንዲህ እንዳለ ታንያ ፍራንክ ከሃዲ መሆኑን አውቀዋል። የሮኮንም እናት ከፈቷት በኋላ በድጋሚ ወደ ኢቨንቱ ይመለሳሉ። በሌላ በኩል ፍራንክ የመድረክ መሪዋ ፖስታዎቹን እንዳከፍት ሲታገል በቴሌቪዥኖች ላይ ይታያል። እንዲሁም የፍራንክ ባለቤትን በሮኮ እናት ቁጥጥር ስር ውላለች። ፖሊሶችም በኢቨንት ውስጥ የተፈጠረውን ነገር በቴሌቪዥን ሲመለከቱ ለፍራንክ እርዳታ እንደሚያስፈልገው በማሰብ ወደ እነሱ ጋር ይሄዳሉ። ፍራንክም መድረክ መሪዋ ፖስታውን እንዳከፍትና ቦምቦቹ እንዳይፈነዱ ፕሮግራሙን ለማዘግየት የተቻለውን ያክል እያደረገ ይገኛል። ወደ መድረኩ ጀርባ በሚሄድ ሰዓትም አማሊዋ ታንያ ታገኘዋለች። ታንያም በድጋሚ ከፍራንክ ጋር ለመተኛ ስለፈለገች እሱን መሳም ትጀምራለች። ወሲብ እንዲፈጽሙም ልብሷን በምታወልቅ ሰዓት ፍራንክ ታንያ ሁለት ጾታ እንዳላት ተመለከተ። ይህም ፍራንክን በጣም ስላስደነገጠው በመድረኩ ላይ ሄዶ ያስመልሳል። ፍራንክም የፕሮግራሙ መሪዎች የመጨረሻው ፖስታ ሊከፈት እንደሆነ ሲናገሩ ሰማ። ቦምቡ የሚገኝበት ፖስታም ይህ እንደሆነ አወቀ። የዚህን ሰዓትም ሮኮ የፍራንክን ባለቤት ይዟት ወደ መድረኩ ይመጣል። ከፍራንክም ጋር በሚታገሉ ሰዓት ሽጉጡ ይተኮሳል። ጥይቱም በመድረኩ ላይ የሚገኘውን ትልቁን መብራት የሮኮ እናት ላይ ይጥልባታል። ሮኮም ለፍራንክ አንድ አማራጭ ይሰጠዋል። ፍራንክ በእጁ ላይ ቦምብ ሲገኝ ሮኮ ደግሞ መሳሪያ ይዟል። ሮኮም ያቀረበው ሐሳብ ሽጉጡና ቦምቡን እንዲቀያየሩ ነበረ። ፍራንክም ለሮኮ ቦምቡን ሰጥቶት ሽጉጡን ይቀበላል። ሮኮም ቦምቡን ወርውሮት ሽጉጡን ከፍራንክ ላይ ይወስድበታል። በመቀጠልም ሮኮ የፍራንክን ባለቤት ይዟት ከመድረኩ ጫፍ ላይ ይሄዳል። በሌላ በኩል ቦምብ አምካኞች ሮኮ የጣለውን ቦምብ አግኝተውታል። ቦምቡ በፖሊሶች ቁጥጥር ስር ቢገኝም ፍራንክ አሁን በጭንቀት ውስጥ ይገኛል። ሮኮ የእናቱን ደም ለመበቀል ሲል የሱን ባለቤት እንዳይገልበት ፈርቷል። ፍራንክም መድረኩ ላይ የሚገኝ ገመድ እግሩን ጎትቶት እነ ሮኮ ወደሚገኙበት ጫፍ ጋር ያደርሰዋል። ፍራንክ ባላሰበበት መንገድ መድረኩ ላይ በሚወድቅ ሰዓት ግን ሮኮ ከጫፉ ላይ ወደቀ። ሮኮም እንደ ፍራንክ እግሩ ላይ ገመድ ተጠቅልሎበት ይገኛል። በገመዱ አማካኝነትም ከህንፃ ውስጥ ወጥቶ በአንድ የግል አውሮፕላን ውስጥ ይገባል። ሮኮ ግን ከኢቨንት ውስጥ ከመውጣቱ በፊት ቦምቡን ከአምካኙ ነጥቆት ስለነበር የግል አውሮፕላን ውስጥ ይፈነዳል። ከ9 ወራት በኋላ የፍራንክ ጓደኞች ሚስቱ እንደወለደች ይሰማሉ። የፍራንክንም ሚስት ለመጎብኘት ወደ ሆስፒታል ሄዱ። በእውነትም የፍራንክ ባለቤት ወንድ ልጅ መገላገሏን ሲመለከቱ ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። በሌላ ጊዜም እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።